ስደተኛው መናኝ ራሱን ደብቆ ነፍሱን ብቻ የሚጠቅመው ሰው መንፈሳዊ አገልግሎቱን እንዳይታወቅበት መውጣት መውረድ ከጀመረ ቆይቷል። በአንዱ ሀገር መንፈሳዊነቱ ሲታወቅበት ወደ ሌላው ሀገር ይሄዳል። በዚያም ሰዎች ሲያውቁት በስውር የሚያባቴ ይበልጥብኛል ብሎ ሀገር እየለቀቀ ጉዞውን አቆመ። ስለ ነፍሱ ስጋውን የሚበድል እንደ አባቶቹ ከእግዚአብሔር ጋር በስውር የሚገናኝ የትሩፋት ስራውን ላለማሳወቅ ሲል ዘመኑን በስደት ለማሳለፍ የወሰነ ሰው ነው ገብረ መስቀል። ሰላም ጤና ይስጥልን እንደምን ቆያችሁን ውድ የኢትዮጵያ ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩም። ዛሬ ደግሞ ደብረ ታቦር ኢየሱስ ላይ ተገኝቷል። ሰዓቱ ከምሽቱ 11 ሰዓት አካባቢ ነው። በቤተ ክርስቲያኑ የድምጽ ማጉያ መዝሙር ተለቋል። የሊቃውንቱ ዜማ በድምጽ ማጉያ ወጥቶ የደብረ ታቦርን ህዝብ እዝነ ልቦና ያረሰረሰ ነው። የታቦር ከተማም ከታቦር ተራራ በሚወጣው ድንቅ ያሬዳዊ ዜማ ተመስጣ ወደ አምላኳ እንዳንጋጠጠች ናት። ደብረ ታቦር የታሪክ ማህደር፣ የሊቃውንት ሀገር፣ የተክለ አቋቋም እንቁ ምድር፣ ከሁሉም ቀድማ ስልጣኔን የተቋደሰች ያቋደሰች ከተማ፣ የኢትዮጵያዊነት አርማ፣ የጥንት መካነ ጥበብ አውድማ መሆኗ ይነገርላታል። ደብረ ታቦር ኢየሱስም ለዚህች ጥንታዊት ከተማ የተሰጠ ጥንታዊ ቅዱስና ታሪካዊ ደብር ነው። ገብረ መስቀል ደጀ ሰላሙ ላይ ተሳልሞ ወደ ቤተ ክርስቲያኑ በፍርሃት ገባ። ከብዙ ቆይታ በኋላ ሰው ሁሉ ወደ የቤቱ ሲመለስ እርሱም ጸሎት ሲያደርግ አምሽቶ ከቤተ ክርስቲያኑ ግቢ ወጣ። የአካባቢውን ጨለማ የመንገድ ላይ ፓውዛዎች ሊያባረሩት የተዘጋጁ ይመስላሉ። ከከተማው መሃል አስፋልት ላይ የትራፊክ መብራቶች ቀይ አረንጓዴ እያሉ በዚያ ጨለማ ቦግልም ሲሉ ሰውና መኪና መብራቶቹን ተከትለው ሲንቀሳቀሱ መኪናው ሲቆም ሰው በአንድ ጊዜ ናድ ብሎ ሲሄድ ሰው ሲቆም መኪናው ሲጥመለመል አንዳች ስሜት በአእምሮ ውስጥ ይፈጥራል። ከደብረ ታቦር ተራራ ላይ ሆኖ ይህንን መመልከት እጅግ ያስደስታል። ገብረ መስቀል በዚህ ትዕይንት እየተገረመ የኔቢጤዎች ወደ ተቀመጡበት ስፍራ መራም። እያንዳንዱ የአጥር ጥግ በኔቢጤዎች ተይዟል። ገብረ መስቀል መቀመጫቱ ሲፈልግ ለአንድ ሰው መቀመጫ የሚሆን ቦታ መሃል ላይ ያገኘ። ደስ እያለው ሄዶ ተቀመጠ። ስለመብርሃን ሲሉ እርሱም አብሮ ስለመብርሃን ይላል አንገቱን ደፍቶ። ወዲያውኑ አንድ ደረቱ በሊጥ የተነፋ የሚመስል ወጣት ማን ነው ደግሞ ደፋር ከኔ መቀመጫ ላይ የተቀመጠ ብሎ ገብረ መስቀል ላይ አፈጠጠበት። የርሶ ነው እንደ ጌታዬ እኔ እኮ ክፍት መስሎኝ ነው ብሎ ለመነሳት ሲሞክር ምን ማሾፍህ ነው? እኔን ነው ጌታዬ የምትለኝ? ጌታህ በሆንማ እንዳንተ ካለው ደደብ ጋር መች ከዚህ እለምን ነበር። ተነስ አለና በእርግጫ ደረቱ ላይ ሲመታው ገብረ መስቀል ከግንቡ ጋር ተጋጨም። ራሱን እንደምንም ብሎ ተቆጣጥሮ ተነሳና ከሁሉም መጨረሻ ዳር ላይ ሄዶ ተቀመጠ። ሰው ባለፈ ቁጥር ከ10 ሰው አንድ ሰው 10፣ 5፣ 25 1 ብር ዳቦ ቁራሽ ወዘተ ይመጻወቷቸዋል። ሰው ሁሉ በየቤቱ መግባት ሲጀምር አካባቢው ጸጥ እያለ መጣ። ማደሪያ የሌላቸው የኔቢጤዎች ብቻ ቀሩ። ገብረ መስቀል ከሰበሰበው ብርና ሳንቲም እንዲሁም ምግብ መካከል ለነፍሱ ማሳደሪያ አንድ ቁራሽ ዳቦ አስቀረና ሌላውን ለኔቢጤዎቹ መመጽወት ጀመረ። ባቀማመጣቸው መሰረት እኩል እየሰጠ ሄደና ከደበደበው ሰው ሲደርስ ጨማምሮ ሰጠው። የኔቢጤዎቹ ስላላወቁትና ሚስጥሩ ስላልገባቸው እንዴት በዝምድና ለርሱ ብዙውን ይመጻውታል እያሉ በሐሜት በሉት። መቼም የሰው ልጅ አስቸጋሪ ፍጡር ነው። ሳይገባው መተንተን ሳይረዳ መተርጎም ይችልበታል። ገብረ መስቀል ለጠላቱ አብዝቶ የሰጠበት ምክንያት ቢኖረውም ሰዎቹ ግን ሊረዱለት አልቻሉም። ዋናው ነገር እርሱ ከሚፈልገው ስራው ወደ ኋላ ሊል አልቻለም። መጽውቶ ከጨረሰ በኋላ የኔቢጤው ሁሉ በያለበት ተኛ። ገብረ መስቀልም ወደ ቤተ ክርስቲያኑ በር ተጠግቶ ጸሎት ካደረሰ በኋላ ከቦታው ተመልሶ ተኛ። ሰዓታት እያለፉ ቀናት ቢቆጠሩም ገብረ መስቀል ግን የተለመደ ስራውን አላቋረጠም። ቀን ከኔቢጤዎቹ ጋር ሲለምን ይውልና ያገኘውን ገንዘብ ዞሮ ይመጻውታል። ተመጽውቶ መመጽወት፣ አጽድቆ መጽደቅ፣ ደሃ መጽዋች፣ ችግረኛ ለጋስ፣ ሳይኖረው ሁሉን የቻለ ክርስቲያን ሆኗል። ለሊት በቤተ ክርስቲያን ገብቶ ሲሰግድና ሲጸልይ ነው የሚያድረው። አሁን በረሃብ በጾምና በስግደት ሰውነቱ አልቋል። እንደ ፀሐይ ሲያበራ የነበረው ፊቱ ውሃ እንደተለየው ቅጠል ጠውልጓል። ስጋው ሁሉ አልቆ አጥንቱ ብቻ ቀርቷል።
እንደ ኮከብ ያበሩ የነበሩት አይኖቹ ምሽግ ውስጥ እንደተደበቁ ወታደሮች ተሰግስገዋል። የጉንጮቹ አጥንቶች አዲስ የበቀሉ የእንቦሳ ቀንዶች ይመስላሉ። በአጠቃላይ የሚያምረውና እይታን የሚስበው ሰውነቱ ተለውጦ በተአምር ከመቃብር የተነሳ አስከሬን መስሏል። ለዓመታት በፍለጋ ላይ የነበሩት የገብረ መስቀል ቤተሰቦች በየሀገሩ ሲያስሱ ኖረው ዛሬ ላይ ደብረ ታቦር ኢየሱስ ደርሰዋል። ተበታትነው የተቀመጡትን የኔቢጤዎች እየዞሩ ሲመለከቱ ገብረ መስቀል ቀድሞ አወቃቸውና በለበሰው ራፊ ጨርቅ ፊቱን ሸፈነም። ያንዳንዱ የኔቢጤ በደንብ እያዩ ከገብረ መስቀል ደረሱ። ፊትህን ግለጠው አንተ አለ አንደኛው። ገብረ መስቀል ምላሽ አልሰጠም። ሁለተኛውም ሰው በጣም ተናደደና አንተስ ደግሞ በልመና ኩራት የተጫነህ ነህ ብሎ በእርግጫ ሲመታው ገብረ መስቀል ክርብት ብሎ ወደቀ። ሊደግመው ሲል እየተንገዳገደ ተነሳና ፊቱን የሸፈነበትን ጨርቅ ገለጠው። ለምን ነበር ፊትህን የሸፈንከው? አሞኝ ነው ወንድሞቼ ይቅርታ አድርጉልኝ። ታዲያ አሞኛል አትለንም እንዴ? ለምን ሳናስበው ኃጢአት ታሰራናለህ? እኛ እኮ ሰው ጠፍቶን እየፈለግን ነው። ምን አይነት ሰው ነው? ምንም ሳይቸግረው የአባቱን ቤት ረግጦ ጠፍቶ ቤተሰቡንና ወዳጅ ዘመዱን ያሳዘነ ሰው ነው። ታዲያ ረግጦ ከወጣው የአባቱ ቤት የሄደበት እግዚአብሔር ቤት አይሻለውም? ምን በአባቱ ቤት ስጋው ጠላው ይኖር ይሆናል። በእግዚአብሔር ቤት ግን ቅዱስ ስጋውና ክቡር ደሙ አለ። በአባቱ ቤት አይዞህ የሚሉት የስጋ ዘመዶች ጓደኞቹ ይኖሩ ይሆናል። በእግዚአብሔር ቤት ግን ሰው የማያያቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት አሉ። ለምን ትፈልጉታላችሁ? እኛ የአባቱ አገልጋዮች ነን። ወላጆቹ በጣም አዝነዋል። ፈልገን እንድናመጣው አዘውናል። የእነሱን ሐዘን ወደ ደስታ ለመቀየር ፈልገን ይዘን መሄድ አለብን። ከጠፋ ስንት ዓመት ሆነው ሲል ጠየቃቸው። ሙሉ 2 ዓመት አልፎታል። አይ በከንቱ ነው የምትደክሙት። ወደ ቤታችሁ ብትመለሱ ይሻላችኋል። እግዚአብሔር ከናንተ ጋር ይሁን። አገልጋዮቹ ገብረ መስቀልን ከጉስቅልናው ብዛት የተነሳ ሳያውቁት ጥለውት ሄዱ። ፀሐይ እንቅልፍ ያደከማት ይመስል አይኗን እየጨፈነች ነው። ያለ መሳሳት ብርሃኗን ስትለግስ ውላ መመጽወት ሰለቸኝ ያለች ትመስላለች። ጨለማው ለአይን ያዝ አድርጓል። ብርሃኑ ደብዝዟል። የቀኑ ድባብ ተቀይሯል። የደብረ ታቦር ኢየሱስ ቤተክርስቲያንም ዛሬም እንደ ሁል ጊዜው በምእመናን ተሞልቷል። የውጭ አጥር በኔቢጤዎች ተከቧል። እጆች ሁሉ እጆችን ተስፋ ያደርጋሉ። የአንዱ እጅ የሌላው እጅ ያያል። የደሃ እጅ የሀብታምን እጅ ተስፋ እንዳደረገ ነው። የቤተክርስቲያኑ አገልጋይ የሆኑት አባ ገብረ ሚካኤል እንደተለመደው ከሚኖሩበት የመቃብር ቤት የተለመደውን የሰርክ ጸሎታቸውን ፈጽመው ኮቾሮ በውሃ ነክረው ከበሉ በኋላ ረፍተ ስጋ ፈልገው ጋደም አሉ። እንደ ሁል ጊዜው እንቅልፍ አላስቸገራቸውም። በቀላሉ አሻለቡ። ሰላም ያለው ረፍት እንደሚያደርጉ ውስጣቸው እየነገራቸው ሌሊት 6 ሰዓት አካባቢ ነው ያላሰቡትና ያልገመቱት ነገር በህልማቸው መጣ። ሁል ጊዜም ተስፋ የሚያደርጓት ወላዲት አምላክ እመቤታችን ቅድስት ድንግል ማርያም ወደ እሳቸው ቀርባ አነጋገረቻቸው። የተወደድክና የተከበርክ ገብረ ሚካኤል ሆይ ሰላም ለአንተና ለሕዝበ ክርስቲያኑ ይሁን። አገልግሎትክን ፈጣሪ ተቀብሏል። እኔም እጅግ ደስተኛ ነኝ። ነገር ግን እንዳንተ ማገልገል የሚችሉ ሰዎች በየበረንዳው ወድቀዋል። ቤተክርስቲያንን በጎሳና በጥቅም ብቻ ወሰኗት። ሊቃውንተ ቤተክርስቲያን ለእግዚአብሔር ካላቸው ቅርበት ይልቅ ለሰው ባላቸው ቅርበት ቤተ መቅደሱን ሞሉት። እውነተኞቹም ያስጠጋቸው ጠፋ። እንዳንተ አገልጋይ ሊሆን የሚችል አንድ ሰው በር ላይ ከችግረኞች ጋር ራሱን ዝቅ አድርጎ ውሎ ያድራል። አሰራራቸው ፍጹም መንፈሳዊ ቢሆን ኖሮ ከናንተ ጋር ለመቀላቀል ባልጠላ ነበረ። ቀን ከኔቢጤዎች ጋር ሲለምን ይውላል። ማታ የለመለውን ለጓደኞቹ መጽውቶ ሲሰግድና ሲጸልይ ያድራል። ብዙ ሰዎች መንገድ ላይ የወደቀ ሁሉ ከንቱ ይመስላቸዋል። ብዙዎቹ ግን የልጅን ትእዛዝ ፈጽመው ራሳቸውን ለመጣል ብቻ ከንቱ ይመስላሉ። በእነዚህ አይነት ሰዎች የሰው ልጅ ፈተና ውስጥ መግባት የለበትም። ይህ ሰው ታላቅና የተማረ ሰው ነው። ይህንን ዕውቀትና ትህትና ይዞ ደግሞ መንገድ ላይ መቅረት የለበትም። የራቀውን ልታቀርቡ ይገባል። በመሆኑም ፍቃዱ ከሆነ በማህሌትና በቤተ መቅደስ ሊያገለግል ይገባልና ይዘኸው ወደ ቤተ ክርስቲያን ግባ። ስሙ ገብረ መስቀል ነው። ቀጥታ ስትወጣ ታገኘዋለህ። እንዳይደነግጥ ተረጋግተህ አናግረው። ፍቃዱ ቢሆን ለአገልግሎት አሰማራው። ፍቃዱ ካልሆነ ግን ፍቃዱን ብቻ ፈጽም ብላ መልኩን እስከ ምልክቱ በደንብ ነገረቻቸው። አባ ገብረ ሚካኤል ወዲያውኑ ከእንቅልፋቸው ነቁ። ያዩት ነገር ሁሉ ገረማቸው። ፊታቸውን አማተቡና ተነስተው በሩን ከፍተው ወጡ። አካባቢውን በጥንቃቄ ተመለከቱት። ወደ ላይ ወደ ታች
ወደ ቀኝ ወደ ግራ በአይናቸው አማትረው ቸኮል እያሉ ወደ ቤተክርስቲያኑ ግቢ ያመሩ። የኔቢጤዎቹ በየቦታው እንዳሮጌ ስልቻ ተንጠባጥበው በእንቅልፍ ዓለም ውስጥ ናቸው። አንድ ሰው ብቻ ከመካከላቸው ፊቱን ወደ ቤተክርስቲያኑ አዙሮ በደረቅ ሌሊት ይሰግዳል። አባ ገብረ ሚካኤል ፍጥነታቸውን ቀንሰው ተጠጉት። ሰውየው በተመስጦ እየሰገደ ነው። በየትኛውም አቅጣጫ አያይም። አባ ገብረ ሚካኤል በተነገራቸው መሰረት አፍጥጠው ተመለከቱት። ጊዜ ሳይወስድባቸው አወቁት። ስግደቱን እስከሚጨርስ ራቅ ብለው ጠበቁት። ስግደቱን ሊያቆም አልቻለም። ከብዙ ቆይታ በኋላ በግንባሩ ተደፍቶ ቆየና ተቀመጠ። 5 ደቂቃ እንኳን ሳያርፍ ልብሱን አገልድሞ ድጋሚ ሊሰግድ ሲል አባ መታገስ አቃታቸውና ፈጠን ብለው ተጠግተው ገብረ መስቀል አሉት። ደንገጥ አለና ዘወር ብሎ አያቸው። አትፍራ ገብረ መስቀል፣ ወደ አንተ የመጣሁት ለበጎ ነው። መፍራት ጥሩ አይደለምና ተረጋጋ አሉት አባ እየተጠጉት። ቆይ ማን ነው እርሶ? አባ ገብረ ሚካኤል እባላለሁ። የደብረ ታቦር ኢየሱስ ቤተክርስቲያን አገልጋይ ነኝ። ከዚህ ሆነው ምኖረው። ስሜን ማን ነገሮት? መቤታችን በህልሜ ነገረችኝ። እርኩስ መንፈስ ከሆንክ በስላሴ ስም ከኔ ራቅ ብሎ ገብረ መስቀል ፊቱን ማማተብ ጀመረ። ቀጠለና ጸሎተ ማርያምን አደረሰ። አባ ገብረ ሚካኤል በትዕግስት ጠበቁት። ልክ እንደጨረሰ ሲያዩ እርኩስ መንፈስ አይደለሁም ገብረ መስቀል፣ እኔ አገልጋይ ካህን ነኝ። ስላንተ ሁሉንም ነገር እመቤታችን ቅድስት ድንግል ማርያም ነግራኛለች። ያለ መፈራራት ስለ እውነት ብንነጋገር መልካም ነው አሉና የነገረቻቸውን በሙሉ ነገሩት። ታዲያ አሁን ምን ላድርግ ሲል ጠየቃቸው። ወደ ቤተክርስቲያን ገብተህ ማገልገል እንዳለብህ ነግራኛለች። ፍቃድህ ይሁንና ወደ ማህበረ ካህናቱ ተጨመር። የእግዚአብሔር ፍቃድ መሆኑን ለማወቅ ጊዜ ያስፈልገኛል አባታችን። እንዳልክ ይሁን ገብረ መስቀል፣ በደንብ አስብበት። በጸሎት እመቤታችንን ብትጠይቅ ላንተም ትገለጽልሃለች። እግዚአብሔር ካንተ ጋር ይሁን ብለውት ሄዱ። ገብረ መስቀል በስውር የሚያደርገው ስራው ስለተገለጠበት እጅግ አዘነ። መሪር የሆነ መከፋትም ደረሰበት። እመቤቴ የበረሃ ምርኩዜ፣ አይዞህ ባይ፣ ምን ኃጢያቴ ቢበዛ ነው ይህን ያደረግሽው? ተሰውሬ ለመኖር አቅም የለኝም ማለት ነው? ጌታዬ ሆይ በድብቅ በኖርኩበት ስራዬን ገለጥክብኝ ማለት ነው? በሰዎች ዘንድ ጻድቅ ተብዬ ከምኖር ሰው ወደማያውቀኝ ቦታ መሄድን እመርጣለሁና አንተ የወደድከውን አድርግ። ሳላውቀው ካጠፋው ይቅር በለኝ። አምላኬ ሆይ እኔ የምፈልገው ብቻዬን መኖርና ካንተ ጋር መገናኘት ነው። በተጨማሪም እኔ ለቤተ መቅደስህ የማልገባ ኃጥእ ሰው ነኝ። መንገዴ ተቃና ይሁን ዘንድ ከፊቴ ቅደም ብሎ ሀገር ሊቀየር ተነሳ። ከሚታወቅበት ቦታም ወደማይታወቅበት ቦታ መንከራተቱን ተያያዘው። በዚህ ዘመን ሰዎች ቤተ መቅደስን እንደ ዓለማዊ ሹመት በመቁጠር በብርና በዘመድ እንጂ በትህትናና ለእግዚአብሔር ባላቸው ቅርበት ሲያገለግሉ አይታዩም። ልቁንም አማሳኞችና አጽራረ ቤተ ክርስቲያን ለአገልግሎት በቅተናል ሲሉ ይስተዋላል እንጂ ክህነትና ቤተ መቅደስ ፍጹም መንፈሳዊነትንና ብቃትን የሚጠይቁ መሆኑ እየተዘነጋ መጥቷል። ገብረ መስቀል ግን መንፈሳዊነቱን ለአገልግሎት ብቁ መሆኑ ተመስክሮለት ለአገልግሎት ብቁ አይደለሁም አለ። አንዳንዶቹ ቤተ መቅደስን የንግድ ማዕከል ያደርጉታል። አንዳንዶቹ ወገናቸውን ለመጥቀም ያስገቡበታል። አሁን ቤተ መቅደስ የሆነ ያልሆነ መጠራቀሚያ የሆነ መጥቷል። ሙሰኞች ቤተ ክርስቲያን ጥግ አድርገው መኖር ጀመሩ። ሰዎች የእግዚአብሔርን ቤት መቀለጫ አደረጉት። ቤቴ የጸሎት ቤት ትሰኛለች ያለውን ቃል ረስተውታል። ለቤተ ክርስቲያን እንደ ገብረ መስቀል ያለ ቅን ሰው ያስፈልጋታል። የቤተ መቅደስ አገልግሎት ራስን ዝቅ ማድረግን ይጠይቃልና እንደ ገብረ መስቀል ራስን ዝቅ የሚያደርግና በትህትና የተሞላ ካህን ያስፈልጋል። ቤተ ክርስቲያን ብዙ ገብረ መስቀሎችን ትሻለች። እየተገባቸው አይገባንም የሚሉ የቤተ ክርስቲያንን ክብር የሚጠብቁ ግንኙነታቸውን ከእግዚአብሔር ጋር ብቻ አድርገው ሀገር የሚጠብቁ ብዙ ገብረ መስቀሎች ለቤተ ክርስቲያን ጉዞ ወሳኝ ምዕራፍ ናቸው። ወስብሐት ለእግዚአብሔር። ሐመር መጽሔት